ኖ ተቀደሱ በብርሃኑ ተመላለሱ ኖ ተቀደሱ በብርሃኑ ተመላለሱ ኖ ተቀደሱ። እንግዲህ ዛሬ የጉራጌ ሀገረ ስብከት ሳሌም ሚዲያ ክፍል ይህንን ፕሮግራም ኢንትር ተጀምሮ ቆይቷል። ዛሬ ደግሞ እግዚአብሔር ፈቃዱ ሆኖ እንደ ሀገረ ስብከታችን በኢኦቲሲ ቴሌቪዥን ፕሮግራም ለመጀመር የተዘጋጀበት ጊዜ ነው። ይሄ እንግዲህ በጣም ሀገረ ስብከታችንንም አጠቃላይ በጉራጌ ሀገረ ስብከት ያሉ ካህናት፣ ዲያቆናት፣ ምዕመናኑን ሁሉ የሚያስደስት ታላቅ ዜና ነው ማለት ነው። ይሄ እግዚአብሔር ይህንን ስላደረገልን ስሙ የተመሰገነ ይሁን። እግዚአብሔር አምላክ ለዚህ አይነት ትልቅ አገልግሎት እንድናገኝ ስለፈቀደልን ክብር ምስጋና ለሱ ይሁን። የጉራጌ ሀገረ ስብከት ሚዲያ በቅርብ ቀን እንደሚጀምር ስንሰማ ሁላችንም ከልብ ደስ ብሎናል። ስለ ሁሉም እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በዚህ በጥቅምት ወር መተላለፍ ስለሚጀምረው የጉራጌ ሀገረ ስብከት ሚዲያ አስቀድሞ የረጅም ጊዜ ምኞት ያለ ቢሆንም አሁን ተግባራዊ የሚሆንበት ሰዓት ደርሶ ጊዜ ተወስኗል። እግዚአብሔርን አስቀድሜ አመሰግናለሁ። እንግዲህ ሳሌም የጉራጌ ሀገረ ስብከት ሚዲያ በመከፈቱ እንደ ጉራጌ ሀገረ ስብከት የስብከተ ወንጌል እና ሐዋርያዊ ተልእኮ ዋና ክፍል እጅግ ታላቅ ደስታ ይሰማናል። እንግዲህ ምክንያቱም ከዚህ ቀደም ስብከተ ወንጌልን ተደራሽ የምንሆንባቸው መንገዶች በጣም አናሳ ነበሩ። እንግዲህ ይህንን ሚዲያ አሁን በእንደዚህ አይነት ሁኔታ ተስተካክሎ ዘመኑን በዋጀ መልኩ ዓለም አቀፋዊ የስብከተ ወንጌል አገልግሎትን ተደራሽ ለመሆን ይህ ሚዲያ በመከፈቱ አሁንም ከልብ ደስታዬን መግለጽ እወዳለሁ። ብፁዕ አባታችን ወደ ሀገረ ስብከታችን ከመጡ ጀምሮ ሰፊ የሆነ መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊ የሆኑ ስራዎችን በመስራት በየትኛውም ቦታ ላይ የሚያሰኝ ተግባራት እየተፈጸሙ ይገኛሉ። እነዚህ ግን ሚዲያ ስላልነበረን በምንፈልገው መጠን ለማህበረሰቡም ለኢትዮጵያ ኦርቶዶክሳውያንም ለማድረስ አልቻልንም ነበረ። በእግዚአብሔር ፈቃድ በብፁዕ አባታችን ጸሎት በአሁኑ ሰዓት ሀገረ ስብከታችን ከኢኦቲሲ ጋራ በመተባበር የአየር ሰዓት አግኝቶ ለመስራት የተዘጋጀ በመሆኑ ሁላችንም ደስ ይለናል። ይሄ ሚዲያ ትልቁ ነገር ምንድነው? አንደኛ ተደራሽ ለመሆን በጣም ፈጣን የሆነ አገልግሎት መስጠት የምንችልበት ነው። በሁለተኛ ደረጃ ደግሞ ጥራት ያለው አገልግሎትም እንዲኖር ሁሉ ነገር በዝግጅት እንዲሰራ ሊያደርግ የሚችል ነው የሚዲያው እንቅስቃሴ ማለት ነው። ስለዚህ ስብከተ ወንጌሉ እንደ ሀገረ ስብከት መቼም ጥሩ ጠንካራ ትምህርት፣ ጠንካራ ምዕመናንን እንደሚፈጥር ይታመናል። በጣም ኦርቶዶክሳዊ ሰብስታንስ ያላቸው ትምህርቶችን ማስተማር ምዕመናንን ወደ ቅድስና ሕይወት፣ ወደ መንፈሳዊ ሕይወት ከፍ ማድረግ እንደሚቻል ይታመናል እና ይሄ ሚዲያ ሁለቱንም ተደራሽነትንም ጥራትንም ሊያሳይ የሚችል ሚዲያ እንደሆነ በጣም ይሰማናል ማለት ነውና በሀገረ ስብከቱ ያሉ ምእመናን በተለይም ወጣቶች በደንብ በሚገባ የተረዱ ስለሆነ
ከፍተኛ የሆነ ሞራን ከፍተኛ የሆነ ደስታ ተሰምቷቸው በዙሪያው ለማገዝ ዝግጅት አላቸው። ወጣቶች አገልግሎታቸውን ከዚህ በፊት ከተለያዩ የሚዲያ አካላት ጋር በመናበብ በሀገረ ስብከቱ የሚፈጽሙትን መንፈሳዊ አገልግሎት የሀገረ ስብከቱ ሚዲያ ካለመኖሩ ጋር ተያይዞ ከተለያዩ ሚዲያ አካላት ጋር በመናበብ ነበር አገልግሎታቸውን የሚያስተዋውቁት ተደራሽ የሚያደርጉት። የሀገረ ስብከቱ መደበኛው አገልግሎት እንዳለ ሆኖ ሀገረ ስብከቱን አግዘው የሀገረ ስብከቱን እቅድ ከማስፈጸም አንጻር አጋዥ የሆኑ ማህበራት፣ የሰንበት ትምህርት ቤቶች ልዩ ልዩ አገልግሎት ሲኖራቸው እንደሚታወቀው በቤተ ክርስቲያናችን ትልቁ ሚዲያ ኢኦቲሲ ያለ ቢሆንም ጎን ለጎን ግን ሌሎች ሚዲያዎች ቀድመው በመዘገብ እኛ ተደራሽ ያልሆንባቸው ቦታዎች ሌሎች ሚዲያዎች አስቀድመው ያውቋቸው ነበር። አሁን ግን የመጀመሪያ ጆሮ ሆኖ የመጀመሪያ የአገልግሎት መዳረሻ መሆኑ የጉራጌ ሀገረ ስብከት ሚዲያ እጅግ ደስታ የሚሰጥ ለማህበራትም ለወጣቶች በተለያየ የሀገራችን ክልል የሚኖሩ የሀገረ ስብከቱ ወጣቶች አገልግሎታቸውን በሚገባ ለአብያተ ክርስቲያናት የሚያደርሱበት መንገድ ከሀገረ ስብከቱም ጋር የሚናበቡበት መንገድ ሆኖ ስለመጣ እጅግ ደስተኞች ነን። ምእመናኖቻችን በሀገረ ስብከቱ የሚካሄደውን መንፈሳዊም ልማታዊም ማህበራዊ ኢኮኖሚያዊ ስራዎች ሁሉ በደንብ እንዲረዱ ሀገረ ስብከቱ ውስጥ ምንድነው እየተሰራ ያለው፣ ምንድነው መስራት ያለብን፣ ምን እናግዝ እንዲሉ የሚያደርግ ስለሆነ ነው ይሄ ቴሌቪዥን እንዲከፈት ያደረግነው ማለት ነው። አንደኛ የምንሰራው ዓለማዊ ስራ ሳይሆን መንፈሳዊ ስራ ነው። የቤተ ክርስቲያን ስራ ነው። የእግዚአብሔርን ወንጌል ነው። ስለዚህ ያየነውን እናገራለን፣ የሰማነውንም እንመሰክራለን ነውና የእግዚአብሔርን ቃል በዚሁ በቴሌቪዥን መመስከር እንዲችሉ በጉራግኛ ቋንቋ ሁሉም ወጥተው መናገር ማስተማር የሚችሉበት አቅም ለመፍጠር የሁሉም ርብርብ ያስፈልጋል። የዚህ የሚዲያችን መንፈሳዊ አገልግሎት ዘላቂነት የሚኖረው ምእመናን በሚገባ ስሜት ሰጥተው ትኩረት ሰጥተው ማገዝ ሲችሉ ስለሆነ አቅማቸው በፈቀደ መጠን ተደራጅተው ምን እናግዝ ማለት ይጠበቅባቸዋል። በእንደዚህ አይነት ሁኔታ ተከፍቶ ለስብከተ ወንጌል አገልግሎት እንዲውል ማድረግ የመጀመሪያው እግዚአብሔርን እናመሰግናለን። በሁለተኛ ደግሞ ስራውን ለመስራት ብፁዕ የሀገረ ስብከቱ ሊቀ ጳጳስ እንዲህ አይነቱን ሚዲያ ለስብከተ ወንጌል አገልግሎት ሌሎችም ቤተ ክርስቲያን ላሏት መንፈሳዊ አገልግሎት ሁሉ እንዲውል ማድረግ መቻል በጣም ባለራዕይ አባትነትን የሚያሳይ ነውና ሁላችንም ከብፁዕነታቸው ራዕይና ተስፋ ህልም ጎን የምንቆም መሆናችንን በዚሁ አጋጣሚ ለመግለጽ እወዳለሁ ማለት ነው። ከአንድ አካባቢ አልፎ ወደ ሌላ አካባቢ ድምጽ ለማሰማት ሚዲያ በዚህ ዘመን እጅግ ወሳኝ ነው። አንድ መንግስት ነው ተብሎ ነው የሚታወቀው። አንድ ጽፈት ቤት እንደማደራጀት፣ አንድ ሀገረ ስብከት እንደማደራጀት ነው ሚዲያና በዚህ ዘመን ምኞታቸው የምእመናን ምኞት ስለሆነ ቢኖረን ኖሮ የአካባቢያችን የአብያተ ክርስቲያናቱ እንቅስቃሴ ዕለት ዕለት ብናገኘው በጆሮአችን ብንሰማ በአይናችን ብንከታተል የሚል ምኞት ስለነበራቸው ይሄ በጎ ምኞታቸው በዚህ ዘመን ሀገረ ስብከቱን በሚመሩት ብፁዕ አባታችን አቡነ መልከጼዴቅ መመሪያ ሰጭነት የተሳካ ስለሆነ እንኳን ደስ አላችሁ እያልኩ ግን ደግሞ ለዘላቂነቱ ተግተው እንዲሰሩ መንፈሳዊ መልእክቴ ነው። ስለተሰጠኝ እድል አመሰግናለሁ። ባለሀብቱ አለ፣ ማህበራቶች አሉ፣ የሰንበት ትምህርት ቤት አመራሮች አሉ እና ሁሉም በሚቻለው
የድርሻውን እንዲወጣ ጥሪ ያደርጋለሁ። በገጠር ደረጃም የሰበካ ጉባኤ አባላት ሌሎችም ሁሉ ለዚህ ቴሌቪዥን ከፍተኛ አስተዋጽኦ ከፍተኛ ስራ እንዲሰሩ ለዚህ አገልግሎት ደግሞ ሁሉም ኦርቶዶክሳዊ የሆነ በሁሉም መንገድ ማለትም በጸሎት፣ በጉልበት፣ በሐሳብ፣ በገንዘብ በማገዝ የጉራጌ ሀገረ ስብከትን ሊመጥን የሚችል አገልግሎት እንድናገለግል የአካባቢውን ማህበረሰብ በተለይ በቋንቋው እንዲማር የሚያስችል ስራ እንድንሰራ ሁላችንም ትብብር እንድናደርግ በዚሁ አጋጣሚ ማሳሰብ እፈልጋለሁ። እግዚአብሔር አምላክ አገልግሎታችንን ያስፋልን። ኖ ተቀደሱ በብርሃኑ ተመላለሱ ኖ ተቀደሱ በብርሃኑ ተመላለሱ ኖ ተቀደሱ በብርሃኑ ተመላለሱ ኖ ተቀደሱ በብርሃኑ ተመላለሱ
ዕፀ መስቀል ቅዱስ ዮም ተረክበ ዕፀ መስቀል ቅዱስ ቅዱስ ዘዕጣን አንጸረ ሰገደ ጢስ ዘዕጣን አንጸረ ሰገደ ጢስ ዮም ተረክበ ዕፀ መስቀል ቅዱስ 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 ዘዕጣን አንጸረ ሰገደ ጢስ ዘዕጣን አንጸረ ሰገደ ጢስ ዮም ተረክበ ዕፀ መስቀል ቅዱስ 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 ዘዕጣን አንጸረ ሰገደ ጢስ ዘዕጣን አንጸረ ሰገደ ጢስ ዮም ተረክበ ዕፀ መስቀል ቅዱስ 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 ዘዕጣን አንጸረ ሰገደ ጢስ ዘዕጣን አንጸረ ሰገደ ጢስ ዮም ተረክበ ዕፀ መስቀል ቅዱስ 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 ዘዕጣን አንጸረ ሰገደ ጢስ ዘዕጣን አንጸረ ሰገደ ጢስ ዮም ተረክበ ዕፀ መስቀል ቅዱስ ዮም ተረክበ ዕፀ መስቀል ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ከሁሉ አስቀድሞ ለዚህ ዓመት ለዚህም ዕለት አድርሶ በዚህ ቅዱስ ስፍራ የሰበሰበን የሁላችንም ፈጣሪ ወልድ እግዚአብሔር የተመሰገነ ይሁን። እንኳን ለብርሃነ መስቀሉ በሰላም በጤና በሕይወት ጠብቆ አደረሳችሁ። እንኳን ደስ ያላችሁ።
እስመ ነገረ መስቀሉሰ ረድኡቱ በሀበ ሕጉላን የመስቀሉ ነገር የመስቀሉ ቃል በሚጠፉት ሰዎች ዘንድ ሞኝነት ነው። ለኛ ለምናምነው ግን እግዚአብሔር ኃይል ነው። ይህንን ቃል የተናገረው ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው መልእክቱ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ ነው። ስለ መስቀሉ ነገር ነው። ስለ መስቀሉ በብዙ መንገድ በዚህ ፕሮግራም ከጅምር እስካሁን ተምረናል። በስብከቱም በዜማውም በቅኔውም በስነ ጽሑፉም መስቀል ምን እንደሆነ በደንብ ተነግሮናል። መስቀል ምንድነው? ለምሳሌ መስቀል የተመሳቀለ ቁስ የሆነ ነገር ነው። ይኸው በእጃችን የያዝነው የብር በእንጨት የተሰራ የተመሳቀለ ነገር ነው። ይህ መስቀል እንዴት ይህን ያህል ክብር አገኘ? ቁስ ነገር ሲሆን ምንድነው የሚል ጥያቄ እውነት ለሚመረምርም እንዲሁ ደግሞ ለሚሳለቀውም ጥያቄ መሆኑ አይቀርም። እውነት ለሚፈልጉ ቤተክርስቲያን ጊዜም የመስቀሉን ነገር ትናገራለች። መስቀል ይሄ ነው። ሐዋርያው ቅዱስ ጳውሎስ ቅድም በጥቅሱ እንደገለጸው ምንድነው ያለው? ሁለት አይነት ሰዎች አሉ። ስለ መስቀሉ ሐሳባቸው የተለያየ ይሆናል። አንደኛ ሰነፎች የሆኑ ሰዎች መስቀልን ምንድነው የሚሉት? ምንድነው መስቀል? እንዴት ይከበራል? እጽ ነው፣ እንዲህ ነው፣ ጉዝ ነገር ነው። ስለዚህ ለምንድነው ክብር የሚሰጠው? ለምንድነው የሚከበረው? ብለው የሚሉ ምን አላቸው ቅዱስ ጳውሎስ? ሞኞች ነው ያላቸው። ሞኞች ናቸው። ያወቁ የገባቸው የተረዱ መስሏቸው ይሄን ይላሉ። የመስቀሉ ነገር ለነሱ ለሚጠፉት አለ ለሚጠፉ ሰዎች ሞኝነት ነው። አዎ እጽ ነው ካሉ እጽ ነው። የማይፈውስ ከመሰላቸው ስለማያምኑ አይፈውሳቸው። ኃይል የለውም ካሉ እነሱ ስለማያምኑ ኃይሉ አይደረግላቸው። ሞኝነታቸው ይሄን ያስቀርባቸዋል። ስለዚህ ያንን መረዳት አይችሉም። በቁስነቱ ብቻ ነው ይላል። ለኛ ግን አለ ራሱን ጨምሮ ታላቁ ሐዋርያ ለኛ ግን ለክርስቲያኖች ለምናምነው ግን መስቀል ሞኝነት ሳይሆን መስቀል የእግዚአብሔር ኃይል ነው አለ። ምን ማለት ነው? መረዳት ያስፈልጋል። አዎ አሁን ይሄ ነገር የተሰራው ከምንድን ነው? ከብር የተሰራ ነው። ነገር ግን ምስጢሩን ነው እንጂ የምናየው ቁሱን አይደለም። ምንድነው መስቀል ላይ የተደረገው? ማን ያደረገው? ምንድነው ያለው ያ ምስጢር ካለ መስቀል ከክርስቶስ ልደት በፊት ክርስቶስ ከመወለዱ በፊት መስቀል የተመሳቀለ ነገር በሰዎች ዘንድ የሚታወቀው የተረገመ ሰው የሚሰቀልበት ነው። ከክርስቶስ ልደት በፊት ብዙዎች በዚህ ወንጀለኞችን በአደባባይ መስቀል ተክለው ይቀጡ ነበር። በተለይ ፋርሶች። ለምንድን ነው መስቀል ላይ ሰው የሚሰቅሉት? ምን አይነት ሰው ነው የሚሰቀለው? ወንጀለኛ ሰው ነው። ሰው የሰው ንብረት የዘረፈ ሰው የገደለ የተለያየ አይነት ጥፋት ያጠፋ ሰው ጥፋቱ ከባድ መሆኑን ለመግለጽ በቃ የሞት ፍርድ ከተፈረደበት የሚሞተው በመስቀል ላይ ተሰቅሎ ነው። ያ ሰው ግን መስቀል ታዲያ
የተረገመ ሰው የተጠላ ሰው የሚሰቀልበት ነገር ስለነበረ ሰዎች በመስቀል ሲሰቀሉ መቀጣጫ ሆነው ሌላውም ያን አይቶ እንዲማር ነበር። ከዚህ የተነሳ ከክርስቶስ ልደት በፊት መስቀል አስፈሪ ነገር ነበር። የወንጀለኛ መቅጫ ስለሆነ አስደንጋጭ ነበረ። ይህ በእንዲህ እንዳለ ግን ክርስቶስ አምላካችን ከተወለደ በኋላ የመጨረሻውን ከጽንሰት የጀመረውን የማዳን ጉዞ በልደቱ በጥምቀቱ አሳይቶን በትምህርቱ ገልጾልን በመጨረሻ ግን ይህንን ዓለም በአዳምና በሔዋን ምክንያት ከእግዚአብሔር ተጣልቶ የነበረው ዓለም ጠፍቶ የነበረው ዓለም በእግዚአብሔርና በሰው መካከል ተቋርጦ የነበረው ግንኙነት በመላእክትና በሰው መካከል ተቋርጦ የነበረው ግንኙነት በሕዝብና በአሕዛብ መካከል ጠፍቶ የነበረው ግንኙነት መልሶ የተገኘው አንድነቱ፣ ሰላሙ፣ እርቁ የተደረገው በምንድነው ሲባል በመስቀል ላይ ነው። ማነው በመስቀል የተሰቀለው? ከክርስቶስ ልደት በፊት ወንጀለኛ ነበር ብለናል። ከክርስቶስ ልደት በኋላ ግን ክርስቶስ ራሱ አምላክ ሰው የሆነው አምላካችን በለበሰው ሥጋ ዓለምን ለማዳን ለዓለም ፍጹም የሆነ ፍቅሩን ለመግለጥ የተሰቀለበት ነው። እንደ እግዚአብሔር ለምን ይሰቀላል? አሁን ወኞች ይሄንን ነው የሚሉት። እግዚአብሔር ሰው የሆነው ሰው ባይሆን ነገር ኖሮ አይሰቀልም። ሰው ስለሆነ ግን ሥጋ ስለለበሰ ተሰቀለ። ሳይሰቀል ማዳን አይችልም ወይ? ይችላል። ለምን? ዓለምን በቃሉ አይደለም ወይ የፈጠረው? ይሄንን የምናየው ግዙፍ ዓለም ካለመኖር ወደ መኖር ያመጣው በቃሉ ይሁን ብሎ አይደለም ወይ? አዎን። ታዲያ በቃሉ መፍጠር ከቻለ በቃሉስ ማዳን አይችልም ወይ? ይችላል። ታዲያ ለምን ተሰቀለ? ፈቃዱ ነው። እግዚአብሔርን ለምን እንዲህ ታደርጋለህ የሚለው የለም። በከመ ፈቀደ ይገብር፣ እንደፈቀደው ያደርጋል። በሞኝነት ጥበብ ዓለምን አዳነ። ሞኝ በሚመስል ጥበብ አመሰቀል፣ አቅም የማጣት የመቸገር ድርጊቱን ስናይ ግብሩ የወንጀለኛ ነው። እንዴት እግዚአብሔር በዚህ መንገድ ዓለምን ማዳን ፈለገ? ልንመራመር አንችልም። እግዚአብሔር ዓለምን ከፈጠረበት ይሁን ከሚለው ጥበቡ ይልቅ ዓለምን ሰው ሆኖ ተሰቅሎ ያዳነበት ጥበብ ይበልጣል ይላል የተከተረበት ይበልጣል። እውነት ነው። በመሰቀል በሞቶ ሕይወት መስጠት ይበልጣል። ስለዚህ የተሰቀለው ታዲያ በምንድን ነው ሲባል በእንጨት መስቀል ነው። ቀድሞ ወንጀለኞች በሚሰቀሉበት፣ ኃጢአተኞች በሚሰቀሉበት፣ የተረገሙ የተጠሉ ሰዎች መቀጣጫ በሚሆኑበት መስቀል እሱ ግን ተሰቅሎበት ወደ በረከት ለወጠው። የእርግማንነቱ ቀረና ክርስቶስ ሲሰቀልበት የክርስቶስ ደም ሲፈስበት ሥጋው በመስቀል ላይ ሲቆረስ መስቀሉ የእርግማን መሆኑ ቀረና የበረከት ማስተላለፊያ፣ የሰላም ዙፋን፣ የፍቅር መድረክ፣ ፍቅር የሚሰበክበት መድረክ፣ የእርቅ መሳሪያ። አሁን ሽማግሌዎች እዚህ አካባቢ ሰው ሲጣላ ዋርካ ስር ተሰብስባችሁ ታስታርቃላችሁ። ያ ዋርካ ጥሩ ዋርካ እርቅ የሚፈጸምበት እርቅ የተመለሰበት ደግሞ የሰላም ዋርካ ዙፋናችን መስቀል ነው። መስቀል
ደሙ ከፈሰሰበት በኋላ ስጋው ከተቆረሰበት በኋላ አምላክን ከተሸከመ በኋላ ቀላል አይደለም የሆነው። ኃይል አገኘ። ኃይሉም ደግሞ ምኞት አይደለም፣ የሰዎች ፍላጎት አይደለም፣ ህልም አይደለም፣ እውነት ነው፣ እምነት ነው። እሱም ደግሞ የሚታይ ነገር ነው። መስቀሉ ከተሰቀለበት በኋላ ክርስቶስ ራሱ መስቀሉ በተቀመጠበት ድውያን መጥተው ሲነኩት የተለያየ በሽታ ያለባቸው ሰዎች ይፈውሳቸው ነበር። ኃይል ማለት እሱ ነው። ሰዎች የሞቱ አምጥተው መስቀሉ ላይ ሲጥሏቸው ይነሱ ነበር። ይሄ ነው ኃይል። አይነ ስውራን አምጥተው በመስቀሉ ሲዳስሷቸው ይበራ ነበር አይናቸው። አንካሶች ይቀኑ ነበር። ኃይል ሆነ። በዚህ ጊዜ አይሁድ እንዴ በዚህ በመስቀል ላይ ክርስቶስን ሰቅለነው አስወገድነው ስንል የተሰቀለበት መስቀል ራሱ ኃይል ማለት ያደረገ አይደለም። አሁን ያው ሁሉ ህዝብ ወደ መስቀሉ እየመጣ አይደለም ወይ? ይሄንንም መስቀል ክርስቶስን እንደገደልነው መስቀሉንም ከምድረ ገጽ ማጥፋት አለብን ብለው ልቦናቸው የጨለመ 3 መስቀሎች ነበሩ። ከጌታ መስቀል ጋር በግራና ቀኝም የተሰቀሉ እውነተኛውን ለመለየት ግን ተቆፍተው ከተገኙ በኋላ ድውያንን እያመጡ ከመስቀሉ ላይ ሲጥሏቸው ህመምተኞችን ሲያስነኳቸው የጌታ መስቀል ኃይል ነበረውና ይፈውስ ነበር። በዚህም ጊዜ የጌታ መስቀል መሆኑን ተረታ። ንግሥት እሌኒ መስቀሉን ከተቀበረበት አወጣችው። መስቀሉ የወጣበትን ዕለት ምልክት ለማግኘት ያንን ተጠቅማ ስለነበር አሁን ቤተክርስቲያን ያንኑ ምሳሌያዊ ነገር የነበረውን ነገር በማሰብ እንዴት መስቀሉ እንደተገኘ ለማሰብ መስከረም 16 ቀን ደመራ ይደመራል፣ ይለኮሳል። እንግዲህ ይሄ የክርስትና ሃይማኖት ትውፊት ነው። የኢትዮጵያ ቤተክርስቲያን ደግሞ ይሄንን በጣም አጥብቃ አክብራ ከሌሎች የዓለም አብያተ ክርስቲያናት በበለጠ ምንም ሳትሸራርፍ ፊቱን ጠብቃ ቆይታለች። እንግዲህ ለመጀመሪያ ጊዜ በዓለም ላይ ዓለም የዳነበት መስቀል ያስገኘችው በዓለም ላይ ንግሥት እሌኒ ናት። ወደ ሀገራችንም መስቀል ወደ ኢትዮጵያም ልዩ ታሪክ አለው። ይሄ መስቀል ደግሞ ከተገኘ በኋላ የክርስቲያን ሀገሮች ሁሉ የኔ ይሁን እያሉ መጣላት ጀመሩ። ምክንያቱም ለበጎ ነገር በረከቱን ለማግኘት ሁሉ ወደ ራሱ ሊወስደው ሲፈልግ በዚህ ጊዜ ነው እንግዲህ የዓለም አብያተ ክርስቲያናት የሮሙ፣ የእስክንድርያው፣ የአንጾኪያው፣ የኢየሩሳሌሙ ፓትርያርኮች ጉባኤ አድርገው መስቀሉ ማንም እንዳይጣላበት ከማንም እጅም እንዳይወድቅ በእነዚህ በታላላቅ ቦታዎች እንዲቀመጡ ለአራት ተከፋፈሉት። ይሄ መስቀል ማለት ነው እና አንደኛው የቀኝ እጁ ጌታ ያረፈበት የቀኝ ክንፉ የደረሰው ለአፍሪካ ነው። በአፍሪካም ደግሞ የዛን ጊዜ በጠንካራ ሃይማኖቷ የምትታወቀው ግብጽ ናት። የግብጽ ቤተክርስቲያን የማርቆስ ወንበር ወደዚያ መጣ። ሌሎቹ ደግሞ ሌሎች ተካፈሉት። ይሄ ለበረከት ነው። በኋላ ግን ወደ ግብጽ የመጣው ደግሞ ክፋይ ግብጾች በእስልምና እየተወረሩ ሲሄዱ እስላሞችም እየገዟቸው የክርስቲያኖች ቁጥር እየቀነሰ ሲሄድ የኢትዮጵያው ንጉሥ አፄ ዳዊት እነርሱን በጦርነት ረድተዋቸው ግብጾች ለአፄ ዳዊት አክብሮት ፍቅር ነበራቸው። ብሩን ወርቁን ሲልኩላቸው ለውለታው እኔ ይሄንን አይደለም የምፈልገው ጌታ የተሰቀለበትን የመስቀሉን ክፋይ ብትሰጡኝ በሀገሬ ውስጥ ያለው በኢትዮጵያ ችግር ይወገዳል ብዬ አምናለሁ፣ እሱን ስጡኝ አሏቸው። እንደ ቃላቸው
አድርገው ወደ ኢትዮጵያ በካህናቶቻቸው አማካይነት መስቀሉን ላኩላቸው። አፄ ዳዊትም ይህንን መስቀል ለመቀበል ዘንተው ነገር ግን እዚያው አረፉ። ከዚያ በኋላ ልጃቸው አመጡ። በተለያዩ ቦታዎች ተቀመጠ ኢትዮጵያ ውስጥ። በመጨረሻ ግን እግዚአብሔር ፈቃድ የሆነው በግሸን አምባሰል አውራጃ ደብረ ከርቤ ላይ እዚያ መስቀሌን በመስቀለኛ ቦታ አኑር የሚለውን የእግዚአብሔር ፈቃድ ሰምተው እዚያ አሁን ግሸን ላይ እግዚአብሔር አብ ቤተክርስቲያን ከስሩ ያለው ያ ክፋይ ነው እና መስቀል በኢትዮጵያ ምንድነው ሲባል ጌታ የተሰቀለበት ግማደ መስቀል የመስቀሉ ክፋይ ኢትዮጵያ መጥቷል። ኢትዮጵያ በመስቀል የተባረከች ሀገር ናት። እድለኛ ሀገር ናት። ጌታ የተሰቀለበትን መስቀል እንደ በረከት ለሁሉ ያልተገኘውን ያገኘች አሁን በክብር ያስቀመጠች ጽላተ ሙሴ ቢጠፋ ኢትዮጵያ ውስጥ ነው። መስቀሉ ቢኖር ኢትዮጵያ ውስጥ ነው። ስለዚህ ነው አባቶቻችን ኢትዮጵያ እኮ ለእግዚአብሔር የምስጢር ሀገሩ ናት፣ እነዚህ ንዋየ ቅድሳትን የሚያስቀምጥባት ታላቅ ሀገር ናት። ለሁሉም ዓለም ሀገራት አልተገኘም። ይሄ ነው እንግዲህ። በዚህ ደግሞ ከኢትዮጵያ መስቀል በጉራጌ ደግሞ ማን ነው ወደዚህ መስቀልን በጉራጌ እንዲጎላ ያደረገው? ደግሞ መስቀል ለመጀመሪያ በዓለም እሌኒ፣ መስቀል በኢትዮጵያ አፄ ዳዊት፣ መስቀል በጉራጌ አቡነ ዜና ማርቆስ እንዲጎላ እንዲታወቅ። ወደዛ ታሪክ አልገባም። እናንተ የዚህ አካባቢ ሰዎች ሁሌ ስለምትማሩ ስለምታውቁት። በአጠቃላይ ግን መስቀል ለክርስቲያኖች የእግዚአብሔር ኃይል ነው። የእግዚአብሔር ኃይል የተገለጠበት ነው። አሁንም ኃይሉን እያየን ነው። ይሄ መስቀል ካህናት እጃቸው ሲይዙት ምዕመናንን ይባርኩበታል። በምዕመናን የተጠጋ ክፉ ነገርን ያርቁበታል። ኃይሉን እኮ እናውቃለን። አሁን ኃይሉን ለሚክድ ሰው ጸበል ቦታ ስትሄዱ ካህኑ በእጁ መስቀል ይዞ የተጸለየበትን ውሃ አይደለ እንዴ ርኩስ መንፈስ ያደረበት ሰው ላይ ሲያደርግ ተቃጠልኩ የሚለው ያ ነው ኃይል ማለት። ያንን እያየ እየሰማም የማያምን አሁንም አለ። አለማመኑ የመስቀሉን ኃይል ሊክድ አይችልም። አለማመኔን እርዳ አለ ቅዱስ ጴጥሮስ። አንዳንድ ጊዜ ሰው ድንድን ሲል በእምነት ደግፈኝ አለ ቅዱስ ጴጥሮስ። እንዲህ አይነት ልመና ያስፈልጋቸዋል። የመስቀሉን ነገር ለሚክዱ ሰዎች የሰላም መሳሪያ የጸብ መንጃ ነው። ጸብን ነጥቶ ያስወገደ። አሁን ጠብ መንጃ የሚባለው በተለምዶ ፖሊሶች የሚይዙት የሚያነግቱት ነው። ትክክለኛው የጠብ መንጃ ግን መስቀል ነው። ጠላት ዲያብሎስን ያህል ነገር የሚነዳው ተቃጠልኩ የሚያሰኘው። እግዚአብሔር በዓሉን ይባርክልን፣ ሰላም ጊዜ ያደርግልን። ለሚቀጥለው አልኮ ሰላም ያደርሰን።
ዝምድናቸው ይፈላለጋሉ፣ ከዓመት እስከ ዓመት ይነፋፈቃሉ። በደመራው እሳት ጎልተው ይታያሉ፣ በእድሜ በበረከት ይጠባበቃሉ። ጉራጌ መስቀልን በቀሌንቶን፣ መስቀል ጉራጌን በበረከት ዕጣን፣ ጉራጌ መስቀልን በደቦ፣ መስቀል ጉራጌን በብርሃን ከቦ ይጠባበቃሉ፣ ይነፋፈቃሉ። ለፍቅር ማሳያ በአንድነት ማዕተብ ይተሳሰራሉ። ጉራጌና መስቀል በጥብቅ ዝምድናቸው ይፈላለጋሉ፣ በደመራው እሳት ጎልተው ይታያሉ። ጉራጌ ለመስቀል ጥሬውን ከብስል፣ ጎመን ክትፎ አይቤ፣ ብርንዶ በቂቤ፣ ምሽት ጦም ክትፎ በጥረት ታቅፎ ማዕዱን ያቀርባል። በመስቀል ተባርኮ ይበላል ይጠጣል። መስቀል ለሰው ልጆች፣ መስቀል ለጉራጌ ከስቅለቱ ግርጌ የክርስቶስ አካል ስለኛ ሲቆስል ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ ኑ ብሉኝ ይለናል። ራሱን እስኪሰጥ አምላክ ይወደናል። በተከፈለልን በቤዛ መስቀሉ ሕዝብና አሕዛብ እርቅ ይፈጽማሉ፣ የተበታተኑ ይሰባሰባሉ። ጉራጌና መስቀል በጥብቅ ዝምድናቸው ይፈላለጋሉ፣ ከዓመት እስከ ዓመት ይነፋፈቃሉ። በደመራው እሳት ጎልተው ይታያሉ፣ በእድሜ በበረከት ይጠባበቃሉ። ጉራጌና መስቀል ምን አዛመዳቸው? በዚህ ያህል መጠን ምን አጣመራቸው ብሎ ለሚጠይቅ ምላሹ አንድ ጻድቅ ስሙ ዜና ማርቆስ፣ ሐዋርያ እንደ ጳውሎስ፣ በዓለም ዳርቻ ወንጌል የሰበከ በምድረ ጉራጌ ሕዝቡን የማረከ ማኮስን ሰባብሮ አውጊትን ረትቶ እልፍ ፍሬ ያፈራ የወንጌል ዘር ዘርቶ ጉራጌን ከመስቀል ሊያጣምራቸው የአምላክን ቤዛነት መሰከረላቸው። ፀሐይን አቁሞ ሁሉን አስደንቆ ክርስትና አሰጠ ልጆቹን አጥምቆ። አሁን ያኔ ነበር በወርሃ መስቀል መስከረም 14 ችቦ በማቃጠል አባቶቻቸውን ፍለጋ የወጡት ያኔው ሕፃናት ጥምቀቱ ጋር ሄዱት። አሁን ያኔ ነበር በወርሃ መስቀል። ዛሬም ከበፊቱ እንዳይጎልተው ፊቱ መስከረም 14 ለኩሰው ደመራ የዴንጊሳት ያከብራሉ ሕፃናት በጋራ። መስከረም 15 በጥምቀት ተወልደው ተገዝተው በዋጋ የጉራጌ አባቶች ከደስታቸው ብዛት ያቀረቡት ሰንጋ አሁን ያኔ ነበር በወርሃ መስቀል። ክርስቲያን ጉራጌ ይህን ያስታውሳል። መስከረም 15 ወህንበራ ያከብራል። ወህንበራ ማለት ትርጉሙ ሲፈታ ምስራች ማለት ነው። እጅግ ትልቅ ደስታ። ጉራጌና መስቀል ምን አዛመዳቸው? በዚህ ያህል መጠን ምን አጣመራቸው ብሎ ለሚጠይቅ ምላሹ አንድ ጻድቅ ስሙ ዜና ማርቆስ፣ ሐዋርያ እንደ ጳውሎስ። ጉራጌና መስቀል በጥብቅ ዝምድናቸው ይፈላለጋሉ፣ ከዓመት እስከ ዓመት ይነፋፈቃሉ። በደመራው እሳት ጎልተው ይታያሉ፣ በእድሜ በበረከት ይጠባበቃሉ። ውለታ መስቀሉ ባልባሌ ነገር ከቶ እንዳይረሳ ማህበረ ዜና ማርቆስ በስጋ ያይደለ ታግዞ በመንፈስ የአበውን ፈለግ አንግቦ ተነሳ። ዛሬም እንደጥንቱ ምዕመኑን ሰብስቦ መስቀልን ያከብራል ወንጌልን መግቦ። መስቀል ያስከብራል ወንጌልን መግቦ። ሕዝቡም በበዓሉ ይሰባሰባሉ፣ ወንጌል ይማራሉ፣ ዜና ማርቆስን ባንድ ይዘክራሉ። ከብፁዕነታቸው ከአባ መልከጼዴቅ ቡራክ ያገኛሉ። የአማኑኤልን ቅዱስ ሥጋ ይበላሉ፣ ክቡር ደሙን ይጠጣሉ። በመንግሥተ ሰማይ ያገናኘን በኢየሩሳሌም እንደ ዛሬው ሁሉ መድኃኔ ዓለም ሲሉ ይዘምራሉ። ጉራጌና መስቀል በጥብቅ ዝምድናቸው ይፈላለጋሉ፣ ከዓመት እስከ ዓመት ይነፋፈቃሉ። በደመራው እሳት ጎልተው ይታያሉ፣ በእድሜ በበረከት ይጠባበቃሉ። ጉራጌ መስቀልን እንደመና፣ መስቀል ጉራጌን በጤና፣ ጉራጌ መስቀልን በቀለንቶን፣ መስቀል ጉራጌን በበረከት ዕጣን፣ ጉራጌ መስቀልን በደቦ፣ መስቀል ጉራጌን በብርሃን ከቦ ይጠባበቃሉ፣ ይነፋፈቃሉ። ለፍቅር ማሳያ በአንድነት ማዕተብ ይተሳሰራሉ። ጉራጌና መስቀል የጉራጌ ማህበረሰብ ከጥንት ጀምሮ
ባህሉንና ሃይማኖቱን አዋዶና አስማምቶ የያዘ ማህበረሰብ ነው። ባህሉ ሃይማኖቱን ሳያስነቅፍበት፣ ሃይማኖቱ ከባህሉ ሳይጋጭበት የኖረ አብዛኛው ባህሎቹ ከሃይማኖቱ የተቀዳ እንደሆነ ክዋኔዎቹ በግልጽ ያስረዳሉ። ከዚህ የተነሳ ማህበረሰቡ ለአስተማሪ ለመካሪና ለንስሐ አባት የማያስቸግር የታዘዘውን ለመፈጸም የማያቅማማ ትንሽ መንገድ ካሳዩት ወደፊት ለመሄድ የማይቸገር ነው። ቤተ ጉራጌ ብዙ መናንያን ለብሕትውና፣ ብዙ መነኮሳት ለበዓት፣ ብዙ ቅዱሳን ለሐዋርያዊ አገልግሎታቸውና ለአርምሞ የሚመርጡት የታደለ አካባቢ ነው። በሀገራችን ከነበሩ ቅዱሳን አባቶች መካከል እነ አቡነ ተክለ ሃይማኖት፣ አቡነ ገብረ መንፈስ ቅዱስ፣ አቡነ ዜና ማርቆስ እና አቡነ ዮሴፍ በኪደተ እግራቸው የረገጡት የክርስቶስን ወንጌልና ሃይማኖትን ያስተማሩበት ታላላቅ ገዳማትና አድባራት የመሰረቱበትና ሐዋርያዊ አገልግሎትንና ተጋድሎን የፈጸሙበት ምድር ነው። ለሌሎችም የበቁ አባቶችና እናቶች ተሰውረው የኖሩበት የቅድስና ማዕረጋቸውን ከፍ ያደረጉበት ቅዱስ ምድር ነው። ለዚህ ምስክሩ በሀገረ ስብከቱ በርካታ ዋሻዎች መኖራቸውና እስከ ቅርብ ጊዜም ጭምር እየተገኙ ያሉና ወደፊትም ፍለጋቸው ከቀጠለ የሚገኙ ዋሻዎች መኖራቸው ነው። በታሪክ የተጻፈላቸውና በታሪክ ያልተዳሰሱ በርካታ ቅዱሳን የፈሉበት እኛው ሀገረ ስብከት ነው። ብፁዕ አቡነ መልከጼዴቅ ካለ የጉራጌ ሀገረ ስብከት ካፈራቻቸው ሊቃነ ጳጳሳት አንዱ ሲሆኑ እየደበዘዘ የነበረውን የሀገረ ስብከቱን ታሪክ ከፍ ማድረግ የቻሉና ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትልቅ ታሪክ የሰሩ የልማት አባት ናቸው። ዳግመኛ እረፍት አልባ ሌሊትና ቀን ስለ ሀገረ ስብከቱና ስለ ቤተ ክርስቲያን የሚጨነቁ የልማት አባት፣ የእድገት ቀያሽ፣ ነገን አርቀው አሻግረው የሚያዩ ብፁዕ አቡነ መልከጼዴቅ ሳልሳይና የዚችው ምድር ፍሬ ናቸው። ብፁዕ አቡነ መልከጼዴቅ ዛሬ ለተነሳንበት ዓላማ ምክንያት ናቸው። ሁላችንም ካገዝን፣ እንደ ልጅነታችን መጠን ምን እናድርግ ካልን በሀገረ ስብከቱ ገና ብዙ ተአምራትን እናያለን። ብፁዕነታቸው የቢሮ ሰው ብቻ አይደሉም፣ የመስክም እንጂ። መኪና መንገድ ያለበትን መርጠው ሳይሆን በእግርም በፈረስም ልጆቻቸውን ለመባረክ ይጓዛሉ። ሲጋበዙ ብቻ ሳይሆን ራሳቸው አስበው አድባራትንና ገዳማትን የሚጎበኙ ከመምህር መምህር ከልማት አልሚ እንደ ሁሉም የሆኑ አባት ናቸው። ብፁዕነታቸው ሥራ መስራት ብቻ ሳይሆን ሥራን መገምገም የሚችሉበታል። ብቻ ምን አለፋችሁ እረፍት አልባ ናቸው። የብፁዕነታቸው ጥንካሬ ያጠነክራል፣ ብርታታቸውም ያበረታል። ፈጠራቸው ለአዲስ ነገር ያነሳሳል። ከ11 በላይ ታሪካዊ ገዳማትና ብዙ የሚሆኑ ዘመን ያስቆጠሩ አድባራት አሉ። በርካታ ዋሻዎች፣ ፈዋሽ ጸበሎች፣ ጥንታውያን የብራና መጻሕፍት፣ ንዋያተ ቅድሳት ወዘተ የመሳሰሉ ቅርሶችም በሀገረ ስብከቱ አድባራትና ገዳማት ይገኛሉ። ይህ ብቻ አይደለም። ከነዚህ ታሪካዊ ገዳማትና አድባራት ጀርባ እንደ ተራራ የገዘፈ ባለ ታሪኮች ታሪካቸው በቅጡ ቢሰነድ የቤተ ክርስቲያን ታሪክ አካል ሊሆን የሚችል ደማቅ ታሪክ ያላቸው የቤተ ክርስቲያን አገልጋዮችና ምዕመናንም ጭምር አሉ። እነዚህ ለቤተ ክርስቲያን የተጋደሉና ባለውለታ የሆኑ አባቶችና እናቶች ታሪክን እንኳን ሌላው ቀርቶ እኛን እንኳን በቅጡ ገና አላወቅናቸውም፣ አልተረዳናቸውም። የሚገርመው ነገር የቤተ ጉራጌ ምድር ያበቀለቻቸው ሊቃውንት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አገልግሎት ትንሣኤ መሆን መቻላቸው ነው። ሊቃውንቶቻችን አሁን ባትሪ ተፈልገው ተወስደው የማስመስከሪያ ትምህርት ቤቶችን እየታደጉ ናቸው።
ለኦርቶዶክሳዊት ሃይማኖት መስፋፋት ታቦት ተሸክመው በማያውቁት ሀገር ተንከራተው ተርበው ተጠምተው ቤተ ክርስቲያንን ያቋቋሙ ጽኑዓን አበው ምንኛ መብዛታቸው! ያልተነኩና ያልተወሱ እንደ ሰማይ ከዋክብት የበዙ የቤተ ጉራጌ ካህናትና ሊቃውንት ታሪክ በዚች አጭር ጊዜ ተርኮ ለመጨረስ በፍጹም አይቻልም። እነዚህ አባቶች ያለፉበት የእምነት መንገድ ሌላውን የሚያጸና ተግባራዊ ጥቅስ ነው። በጣም ግን የሚደንቀው በምእመን ማዕረግ የነበሩ ግን ደግሞ ለቤተ ክርስቲያን መስፋፋት በጥብዓት የተዋደቁ የገባቸው በየአድባራቱ የነበሩ ጠንካሮችም ቤት ይቁጠራቸው። ታዲያ ታሪክ ትክክለኛ መልካችንንና ዘመን ተሻጋሪ ገድላችንን የምንገልጽበት አንድ ዘመኑን የዋጀ የመረጃ ማድረሻ ሥርዓት መገንባት ያለመቻላችን ቁጭትን ይፈጥራል። ታሪክ ለሰሩ አባቶቻችን ታሪክ መጻፍ ያለመቻላችን በውስጣችን ከቁጭት በላይ ሊሆን ይገባል። ቀደምት አባቶች አሁን ያሉ ብርቱዎች ከከፈሉትና ከሚከፍሉት ዋጋ ጥቂቷን እንኳን ለመክፈል የሚያቅተን አይመስለንም። ታሪክ ያለው ሕዝብ ከታሪኩ እየቀዳ ሌላውን ማስተማር የሚችልበት አውድ ሊኖረው ያስፈልጋል። ብዙ የሚባልለት ነገር ያለው ምዕመን ሊባልለት የሚችልበትን መድረክ ሊፈጥር ይገባዋል። አሁን እነዚህን የሃይማኖት ትሩፋቶችን ለመላው ኦርቶዶክሳውያን ለማድረስ መረጃ ሰጪ ሚዲያ ያስፈልጋል። አይደለም ሌላው እኛ እንኳን ሰምተን ያልጠገብናቸውና ገና ያልሰማናቸው ታሪኮቻችንን የምንገልጽበት ሚዲያ ከማንም በላይ ለሀገረ ስብከታችን ያስፈልጋል። እንደሚታወቀው የሕዝብ ግንኙነት ሥራዎች በዓለም ላይ ያላቸው ጉልበት እየጨመረ በመምጣቱ ዓለማዊው አስተሳሰብ የቤተ ክርስቲያንን አስተዳደራዊ ሕልውና አደጋ ውስጥ ከመጨመሩ በፊት በዚያ በኩል የሚመጡ ውጊያዎችን ለመከላከል ኦርቶዶክሳውያን ሚዲያዎች ከፍተኛ ርብርብ ማድረግ ይጠበቅባቸዋል። ወቅቱ ምዕመናን ከሚዲያ ሥራዎች ጋር ጠንካራ ትስስር የፈጠረበት በመሆኑ ቤተ ክርስቲያን የሚዲያ ሥራን አዎንታዊ በሆነ መንገድ መጠቀም እንደሚገባት እናምናለን። ልጅ አባቱን ጥሪ ሲሰማና ሲታዘዝ የአባቱን በረከት ይወርሳልና ለብፁዕነታቸው አባታዊ ጥሪ እንደ ታማኝ ልጆች በጎ ምላሽ እንደምንሰጥ አንጠራጠርም። ድሮም እኮ እነሱ እንድንባል እንንቃ። ልጅ የአባቱን ፍኖት መከተል የግዱ ነውና የብፁዕነታቸው አባታዊ ፈለግ እንከተል። ማርያም ያዱትንዳ ማርያም ያዱትንዳ ቤታ ቤታ ተረም ፈካምባቲረንዳ ይግዘር ቤታ ተረም ፈካምባቲረንዳ ማርያም ያዱትንዳ ማርያም ያዱትንዳ ቤታ ቤታ ተረም ፈካምባቲረንዳ ይግዘር ቤታ ተረም ፈካምባቲረንዳ ትራመና በሳት በጠነማ ባነው ዝካሽ ወሄ ዘንጋ ስርማሽቴ አምባው ንቅየ ኸረ ይግዘር
በማርያም ቲያድር ይጣን ኸሸባሪ በጠነማ ወንበር ማርያም ያዱተንዳ ማርያም ያዱተንዳ ጌታ በይታተረም ፈካምባቲረንዳ ይክዘር በይታተረም ፈካምባቲረንዳ ኢያቄምም ሐና ወሒስባነው እግዘር ተዋረንቃር ውጨተ ቡምቢሽሮ የሽነኑ ወሂነት ዌታንዳ አሸምታ ወሄት ጋበኑ ማርያም አዶተንዳ ማርያም ያዶተንዳ ማርያም ያዶተንዳ ዌታ በይታተረም ፈካምባቲረንዳ ይክዘር በይታተረም ፈካምባቲረንዳ አሻ ተጨነሽም ጠነማቅመጨም በሔዋን የተጋ ገነት ተከፈተም ትራሜ ባነነ እኳዝ ያሸነ አጣን ደምትከይታ በሳትነድነ ማርያም ያዶተንዳ ማርያም ያዶተንዳ ጌታ በይታተረም ፈካምባቲረንዳ ይክዘር በይታተረም ፈካምባቲረንዳ ቅዱሳና ባንዳ ያሽቃር ዝረከቦም በቅኔ በሳይታት ሽማሻ ህበዶም ስርማነከቦኝ ሶማየ ኸርሽቃር ኑናው ዛታ ባሮም ይግዘር ባይቴ ያድ ማርያም ያዶተንዳ ማርያም ያዶተንዳ ጌታ በይታተረም ፈካምባቲረንዳ ይክዘር በይታተረም ፈካምባቲረንዳ ማርያም ያዶተንዳ ማርያም ያዶተንዳ ጌታ በይታተረም ፈካምባቲረንዳ ይክዘር በይታተረም ፈካምባቲረንዳ